ታሪኩ የሚጀምረው በኢስታንቡል ውብ ጎዳናዎች ውስጥ ነው። በሞዴሊንግ ስራ ጉዞውን የጀመረው ይህ ጥበበኛ በአይኖች ውስጥ ባለው ጥልቅ ስሜትና በማይረሳው ግርማ ሞገሱ የብዙዎችን ትኩረት ለመሳብ አልተቸገረም። ነገር ግን የእሱ እውነተኛ ኃይል የተገለጠው ወደ ትወናው ዓለም ሲቀላቀል ነበር። ቪዲዮአችንን ላይክ አድርገን እንጀምራለን። ቡራክ የተወለደው ታህሳስ 24 ቀን በ1984 እንደ አውሮፓውያን አቆጣጠር በቱርክ ውቢቷ ኢስታንቡል ከተማ ነው። በ2003 እንደ አውሮፓውያን አቆጣጠር ቤስት ሞዴል ኦፍ ተርኪ ውድድር ላይ ትኩረትን ሳበ። በ2005 ደግሞ በዓለም አቀፍ ደረጃ በሞዴሊንግ ዘርፍ ሁለተኛ በመውጣት የማይበገር ውበቱንና ግርማ ሞገሱን አበሰረ። ነገር ግን ቡራክ ሞዴሊንግ ላይ ብቻ ሊወሰን አልቻለም። ልቡ የሚመኘው የሰዎችን ስሜት በትወና መንካት ነበር። በመላው ዓለም ያሉ ተመልካቾች ልብ ያሸነፈውና ያሰመጠው በካራ ዜቭዳ ድራማ ላይ ባቀረበው የከማል ሶይድሬ ገጸ ባህሪ ነው። በዚያ ድራማ ውስጥ ያለው የፍቅር እውነተኛነት፣ የህመም ጥልቀትና እስከ መጨረሻው የመታገል ጽናት የብዙዎችን እንባ አፍስሷል። እያንዳንዱ የሱ ፈገግታ፣ የእያንዳንዱ ህመም ስሜቱ ከተመልካች ልብ ጋር በቀጥታ ይገናኝ ነበር። በኋላ ደግሞ የኦቶማን ተርኪ ኢምፓየር መስራች የሆነው የኦስማን ጋዚን ገጸ ባህሪ በክሩዝ ኡስማን ድራማ ላይ ሲላበስ የትወና አቅሙን ሌላ ጥግ አሳየ። በሰይፉ ጫፍ፣ በጽናት እርምጃውና በአይኖቹ እሳት ታሪክን እንደገና ህያው አደረገው። ለእውነተኛ የፍቅር ህይወቱ ደግሞ ከዚህ በፊት የሰራሁላችሁን ቪዲዮ ላይ ሊንኩን አስቀምጬላችኋለሁ። ከታች ገብታችሁ እንድታዩት ጋብዛችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም የደወል ምልክቱን በመጫን አዳዲስ የምንለቃቸው ቪዲዮዎች በቀላሉ እንዲደርሳችሁ ማድረግ ትችላላችሁ። አዲስ ኮከብ ታሪክ እስክንገናኝ ደህና ሁኑ።